መታ ብታዩ ምን ጉዳይ ገብተንበታል። ወላሂ ላዚም አለቅሽ አንቺንም ብትሆኚ ሄርሜላ ሞንሽ ማን ነው? አሁን ደግሞ አንድ ባንድ አይቻችኋለሁ። እንጨርሳለን። ወላሂ ላዚም እኔ ማንንም ቢተወኝ ጉዳይ አለቀው። አንተ ቆሻሻ ማን ላከ ተናገር። ማን ላከ? ሄርሜላ ነው ላከች። አልቆረጥኩማ ተለቀዋለህ ቪዲዮሽ። እሺ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እኛ አለን ፈጣሪ የተመሰገነ ይሁን አልহামዱሊላህ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ እላለሁ። ዛሬ ተመልሰን መተናል። ሰሞኑን እንግዲህ ትንሽ የመጣንበት ጉዳይ አለ እና ዛሬ ተመልሰን መተናል። እናንተ እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልን። ቤተሰብ ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ ሰላም ነው ወይ? እኛ ደህና ነን። ያው ትንሽ ተጠፋፍተናል። ያው ዛሬ ደግሞ በድጋሚ በአዲስ ነገር ብቅ ብለናል እና ዛሬ ጥሩ ነገር እንደሚኖር ተስፋ አለኝ። ያው ሰላምን ይዘን የመጣ ነውና እና ቤተሰቦች እንዴት ናችሁልን? ዛሬ ከያሱ ጋር ተመልሼ መጥቻለሁ። በባለፈው ቪዲዮ እንግዲህ አዲስ ነገርና የተለየ ነገር ይዤ እንደመጣ ነግሬያችሁ ነበር። ለአንዴና ለመጨረሻ ጊዜ መሀል ላይ የገቡ ነገሮችን እስከ መጨረሻው እልባት ለመስጠት ቃል ገብተን ነበር ነው እና ሰርፕራይዝ ይዤ እንደመጣ ነግሬያችኋለሁ። ዛሬ ደግሞ ሰርፕራይዝ አላችሁ። ለዛም ነው ዛሬ የመጣ ነው ተመልሰን። ምንድነው ሰርፕራይዙ ካላችሁ እንዳትጓጉ። ዛሬ እንግዲህ ወደ ተሻለ ነገር እየሄደ ነው። ነገሩም የተሻለ መስመር ይዞልናል። ነገሮችን በሰላም ለመፍታት ከዚህ በፊትም ሞክረን ነበረ። ዛሬ እንግዲህ ከሄርሜላም ጋር ኮንታክት አድርገን ነበር እና ዛሬ ተቀጣጥረናል። ለአንዴና ለመጨረሻ ጊዜ ጉዳዩን እዚሁ ገለነው ለመለያየት ነው የተስማማ ነው። ሶና ሄርሜላን ኮንታክት አድርገን ተቀጣጥረናል። እሷን ነው የምንጠብቀው ዛሬ ፋሚሊ። እሷን ይዘናት እንመጣለን። እዚህ ቁጭ ብለን እንጠብቃታለን። ካፌ ውስጥ ነው የጠበቅናት። እዚሁ አግኝተናት አውርተን እሷም በፖዚቲቭሊ ነው ያወራችን። ነገሩ እየገባት ይመስለኛል። አንዳንድ ነገሮች ግልጽ ሆነውላታል። ከኛ ጋርም በደንብ ለማውራት ሞክራለች። እስኪ ያሉትን ችግሮች ዛሬ ተነጋግረን ለመፍታትም እኛንም ከሪስኮች ለመጠበቅ ይመስለኛል አቤልንም በዚሁ አንድ ላይ ለመጨረስ ነው ጉዳዩን የመጣ ነውና እስኪ ቀጥረናታል። ዛሬ ትመጣለች። እንግዲህ በኮንታክት ስናረጋት ፖዚቲቭሊ ነው ያወራችን ነገሩን። እሷም ለመፍታት ያሰበች ይመስለኛል። በምን መንገድ እንደሆነ እኛም በደንብ ጉዳዩ አልገባንም። ካገኘናት በኋላ ነው በደንብ ለማወቅ የምንሞክረው እና እኛም ደግሞ ይሄን ጉዳይ እዚሁ ጨርሰ ነው እዚሁ ለአንዴና ለመጨረሻ ጊዜ እዚሁ ቋጭተ ነው እሷንም ከመሃል የማስወጣት ነገር ነው የምንሰራው። እሷም ደግሞ ያን ነገር ተቀብላ ወደዛ መስመር መታልናለች። እና ዛሬ እናገኛታለን። ቤተሰብ ከሷ በኩል ያለውን ነገር እንሰማለን። በእኛ በኩል ያለውን አይዲያ እንነግራታለን። ትቀበል አትቀበል፣ ትስማማ አናቅም። በሷ በኩል ደግሞ ምን አይነት ነገር እንዳለ ከሷ ነው የምንሰማውና ዛሬ እዚሁ ጨርሰ ነው እንሄዳለን ብዬ አስባለሁ። ነገሩንም መሀል ላይ ገብታ በጣም ትልቅ ደረጃ ላይ አድርሰዋለች ጉዳዩ። ስለዚህ በእኛ በኩል ያለውን ነገርና እሷ እንዴት መስመር እየሳተች እንደሆነ በዚሁ እናሳውቃታለን። እየመጣች ነው እንግዲህ 2 ደቂቃ 3 ደቂቃ ብላናለች። እሷን የመጠበቅ ስራ ነው የምንሰራው። እንደውልላታለን፣ የት እንደደረሰች እንሰማለን። ዛሬ እንግዲህ ያው ሁሉንም ነገር ለእናንተ ለማሳወቅና ሁሉንም ነገር ለእናንተ ለማድረስ ነው በድጋሚ ካሜራ ደቅነን የመጣ ነው። ከትላንት ወዲያ መጥቼ ነበርና በባለፈው እጃችንን እንዳነሳን ህግ እንደገባበት ጉዳዩን ተናግረን ነበረ። ግን እዛች ጋር በባለፈው ቪዲዮ ማይሆኑ ነገሮችን ስናይ ሩታዬንም አውርተን ነበርና እጃችንን ያነሳነውን ጉዳይ ተመልሰን ገብተን ለአንዴና ለመጨረሻ ጊዜ ጉዳዩን ለመፍታት እዚሁ ጨርሶ ለመገሉ ለማለፍ ተስማምተናል። እንግዲህ ቤተሰብ እና እናንተም ደግሞ ቃል ገብቼላችኋለሁ አይደለ? ከዚህ በኋላ ጉዳዩን ጨርሼው ጉዳዩን እዚሁ ገለነው ወደፊት የተሻለ ነገር እንደሚኖርና እኔም ደግሞ የተሻለ ነገር ይዤ እንደመጣ በባለፈው ቪዲዮ ነግሬያችኋለሁ። እሱ ነገር ደግሞ ሩቅ አይደለም፣ ዛሬ ነው። ዛሬ ሁሉም ነገር ዛሬ ያልቃል ብዬ ተስፋ አደርጋለሁ። እዚሁ ጨርሰ ነው እንሄዳለን ማለት ነው። አሁን ምንድነው የምናደርገው? ቁጭ ብለን እንጠብቃታለን እዚሁ ካፌ ውስጥ።
እዚህ ወንበር አለ። እዚህ ቁጭ ብለን እንጠብቃታለን፣ እንደውልላታለን እና ምትለን እንሰማለን። እየመጣው ነው ካለችን ቆይታለች፣ ግን እስካሁን ልደርስ አልቻለችም። እንደውልላታለን ማለት ነው። ያለው ነገር ይሄ ነው ፋሚሊ። ብዙም የምናወራውም የምናሳጥረውም የምናስረዝመውም ነገር የለም። የሚሆነውን አብረን እናያለን፣ ኮንታክት እናረጋታለን እና ቁጭ ብለን እንጠብቃታለን። ተከታትለን የትም እንዳትሄዱ እና ቤተሰብ እየጠበቅናት ነው። እንግዲህ ልንደውልላት ነው። ያን ያህል ብዙ የምታስጠብቀን አይመስለኝም። እስቲ ደውልላት፣ እንደውልላትና የምትለውን እንስማ። ከዛ ያለውን ነገር እዚሁ ለማውራት እንሞክራለን። አሉ ወይ አልደረሽም እንዴ? 5 ደቂቃ። እሺ አለን፣ እዛው ነን፣ ውስጥ ነን፣ ቁጭ ያለን። እሺ 5 ደቂቃ ብላለች ቤተሰብ። 5 ደቂቃ ማለት በጣም አጭር ነው። 5 ደቂቃ ጉዳዩን እዚሁ ገሎ ለመሄድ በጣም ትንሽ ደቂቃ ነው። እኔ የምልህ ዛሬ ግን ሰላም የሚፈጠር ይመስላል? አዎ በደንብ ይመስለኛል። ያው ትስማማለች ብለን እናስባለን። እሷም ፖዚቲቭሊ እያወራችን ስለሆነ የተለየ ነገር ይኖረዋል ብዬ አላስብም። እኔም እንደዛ ነው የማስበው። ዛሬ ከንግግሯም ስንረዳ ሰላም እንደሚመጣ ነው የምናስበውና ያን ነው የምንፈልገው እኛ። ይሄ እስኪሆን ነበር ልፋታችን። በዚህ ልክ ደግሞ ይሄን አጋጣሚ ስናገኝ ደግሞ ነገሮች ሊፈቱ እንደሚችሉ እርግጠኛ እንሆናለን። ምክንያቱም እስከዛሬ እንዲም የምናወራበት እንትን ስላልነበረ እና አሁን ሰላሙ እንደሚመጣ እኔም ተስፋ አደርጋለሁ። ያንም ይሻላት ለሷም የሰው መሀል ትዳር መሀል ገብታ መጨቃጨቁ ምናምን ያው ነገ ቪዲዮ ወጥቶ እንደምታየው ምናምን ችግር የለውም ተስፋ አደርጋለሁ። ግን ማለት አሁን ላይ እሷ ፖዚቲቭሊ እያወራችንም ስለሆነ ሁሉም ነገር የሰለቻትም ትመስላለች። ማለት በቃ ሩታና አብርሃም እንደማይለያዩ አይነት ነገር የገባት ይመስለኛል። እኔ ግን በጣም ጓጓሁ ሩታና አብርሽ አንድ ላይ ሆነው ለማየት ልጃቸውን በሰላም ሲያሳድጉ ያለውን ነገር በጣም ነው የጓጓሁትና ያ ቀን እንደሚመጣ ተስፋ አደርጋለሁ። ያው እኛም ልፋታችን እስከ መጨረሻው ውጤት አግኝቶ ፍሬ ይዞ እናያለን። እግዚአብሔርን የምናመሰግንበት ጊዜ እንደሚመጣ ተስፋ አደርጋለሁ። አዎ ሰዓት መጣ የደወለች ነው እሷ ናት። ገባሽ? ወደ ውስጥ ጥግ ላይ ነው ያለነው። ስራስ ከለር ቲሸርት ካረገ ልጅ ነው። ውስጥ ላይ ማለት ነው። እና ፋሚሊ ቆይታብናለች። እንግዲህ እየጠበቅናት ነው። እስካሁን ቢያንስ 10 ደቂቃ ሊሆናት ነው ከደወልን በኋላ። ቆየች በጣም ነው በጣም አስጠበቀች። ቆየች። እንደዚህ አላሰብናት። እኔ ቶሎ ትመጣለች ብዬ ነበር ያሰብኩት። ግን ያው ዛሬ ካሜራ ምናምን አትይ ምንድነው ሆናችሁ ነው? ችግር አለ እንዴ? ታውቃቸዋለህ? ምንድነው? ማን የላካችሁ? እኛ የሄርሜላ ወዳጆች ነን። ሄርሜላ ሰው የላትም ነው የምትሉት እኮ። አሁን የመጣችሁ ለምንድን ነው? ምንድነው? ሄርሜላ ሰው የላት መስላችሁ ነው እንደ እናንተ? አንተ ና ግባ አገኛለሁ እንዳለቀው ተንበርከክ አንተ ቆሻሻ ማን ላከ ተናገር ማን ላከ ሄርሜላ ነው ላከች ማን ላከ ሄርሜላ ነው ላከች አንተ ቆሻሻ አልቆረጥኩም ተለቀዋል ቪዲዮ ልጅ ሩታ ብታዩ ምን ጉዳይ ገብተንበታል ወላሂ ላዚም አለቅሽ አንቺንም ብትሆኚ ሄርሜላ ሞንሽ ማን ነው አሁን ደግሞ አንድ ባንድ አይቻችኋለሁ እንጨርሳለን ወላሂ ላዚም እኔ ማንንም ቢተወኝ ጉዳይ አለቀው ቆሻሻ